ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም? እኔ ጋር ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። እናንተ ደግሞ ላይክ፣ ሰብስክራይብ እና ሸር በማድረግ አበረታቱኝ። አመሰግናለሁ። ሱራፌልም እንግዲህ ለሳሚ እንግዲህ ቤዛ ያውቃ ነው ደብቃኛለች ማስታወስ እየቻለች ስለዚህ እያስመሰለች ነው ሲለው እንግዲህ ሳሚም እንዴ ለምን ትደብቅሃለች ችለዋል። ነገሩ አንተን ብታውቅ አትነግረኝም፣ አሁን እኔ ማንም ሊያምነኝ አይችልም ይለዋል። ሳሚም እንግዲህ እኮ ጥፋቱ እኮ የራስህ ነው ይለዋል። አዎ እኔ በእርግጥ አጥፍቻለሁ ይላል። እንግዲህ ሱራፌል በአንድ በኩል እንግዲህ እያስመሰለም በአንድ በኩል ደግሞ ቤዛን ይወዳታል። ነገር ግን አሁን ላይ ሱራፌል ያለው እውነቱ ነው ተገኝቷል። ሱራፌል እንግዲህ ይቺ ሉላንና አክስቷን ከዛ ቤት ሲመጡ እንግዲህ ንብረቱን በሱ ስም እንድታዞርለት ጠይቋል ነበር። ያ ንብረት በሱ ስም እንዲዞር የፈለገው አንደኛ ዶክተሩ ሮቤልም የኔ አብረን እንካፈላለን ስላለው እንግዲህ ሱራፌል ያለው አማራጭ በራሱ ስም ማድረግ፣ ሁለተኛ ደግሞ ሉላና አክስቷን እንግዲህ አላመናቸውም ነበረ። እንግዲህ አሁን ላይ ሱራፌል የጠረጠረው ነገር ሆኗል። ሱራፌልም እንግዲህ ሱራፌል አብቅቶልሃል ከአንዳቸው እንኳን ሳልሆን እንግዲህ ሜዳ ላይ መውደቄን ይላል። እንግዲህ ወይ ከዶክተሩ ከወንድሙ አልሆነ ወይ ደግሞ ከቤዛ አልሆንኩ እያለ እንግዲህ እየተጨናነቀ ነው። ነገር ግን አሁን ሱራፌል የአንድ እድል የሚፈተንበት ሰዓት ነው የደረሰው። እንግዲህ ንብረቱ በሙሉ እንግዲህ ያውም እንደምታውቁት በሉላ አክስት ስም ስለሆነ እንግዲህ ምናልባት እንግዲህ ይሄ የሉላ አክስት እንግዲህ ሱራፌልን ልትፈትነ ይመስለኛል። እንግዲህ በእሷ ስም ያደረገችው ይህንን ፈተና እንግዲህ ሱራፌል ምናልባት ሊያልፍ ይችላል። ቤዛም እንግዲህ ተክዛ ምኝታ ክላሷ ላይ ቁጭ ብላ እንግዲህ ሱራፌል ይሄዳል። ሱራፌልም ስትሄድ ምን ልትሰራ መጣ ትለዋለች። ቤዛም የምንፈለግ መቼም አብሬሽ ልተኛ እንደማትለኝ እርግጠኛ ነኝ ትለዋለች። ሱራፌልም ቤዛ ሁል ጊዜም ቢሆን ስላንቺ ነው የማስበው፣ ስላንቺ ነው እኮ የምጨነቀው፣ የኔንስ ጉዳይ ማን ይለኝ ዛም እባክህ ትንሽ የማስብበት ጊዜ ስጠኝ ብትለው፣ ሱራፌልም የምታስብበትም ጊዜ ብሰጥሽ አንቺ እኔን ከመጥላት ወደኋላ አትይም፣ ምክንያቱም እኔ ስህተት ሰርቻለሁ ሲላት እንግዲህ ቤዛም ምክንያት ያኔ ስህተት ማለት ስህተት የሰራው ከዶክተር ሮቤል ስላስጣልከኝ ነው ወይ ትለዋለች። ያስታልኩበት መንገድ ልክ አልነበረም ሲላት እንግዲህ ቤዛ እንግዲህ ነገ ከጠበቃው ጋር መሄድ እፈልጋለሁኝ፣ ነገሮቹን ማስተካከል አለብኝ ትለዋለች። ራፌልም እንግዲህ እኔ ምልሽ ምንም ነገር እማታስታውሺ ከሆነ ይህን ሁሉ ሀብትና ንብረት እንዴት አወቅሽ ይላታል። እቴ ትንሽ አነስተኛ ድሃ ቤት ወስጄ ቤት ባሳይሽ ይሄ ነው ብልሽ ምን ልትይ ነበረ? ቤዛም እንግዲህ ነገሮችን ትቀይርና አሁን ለምን ብቻዬን አትተወኝም ትለዋለች። እሺ ቆይ ለምን ይህንን ነገር እንዳደረግሽ ልትነግሪኝ ትችላለሽ ይላታል። እንግዲህ ሱራፌል ቤዛ አውቃ ማለት ማስታወስ አልችልም ያለችው እንግዲህ ውሸቷ እንደሆነ አውቆባታል። ምን አደረግኩ ስትል እንግዲህ ሱራፌልን እኔን በዚህ ልክ ለመጉዳት እንዳሰብሽ ግን አልገባኝም ቤዛ፣ እኔ እምልልሻለሁ ከሮቤል ጋር ከወንድሜ ነው፣ ከዛ ውጭ ግን ምንም አይነት ግንኙነት እንደሌለን እነግርሻለሁ፣ ሮንም አያውቅም ይላታል። አሁን ስለዚህ ጉዳይ የማስብበት ጊዜ አይደለሁም፣ ምናልባት ግን አልጋን ከያዝኩበት ሳሎን ሂጄ መተኛት እችላለሁ ትለዋለች። ይልም ችግር የለውም እኔ ሳሎን ሂጄ እተኛለሁ፣ አሁን አንቺ ጋር የመጣሁት ላወራሽ ፈልጌ ነው እንጂ አብሬሽ ልተኛ አይደለም ይላታል። እህትሽን ከፈለግሽ ልጠራልሽ እችላለሁ ሲላት እንግዲህ ቤዛ አይ አልፈልግም ብቻዬን ነው የምተኛው ትለዋለች። ሱራፌልም እንግዲህ እሺ በቃ ለማንኛውም ደህና ደሪ ብሎ ጥሏት ይሄዳል። ሱራፌል ከወጣ በኋላ እንግዲህ ቤዛ በእርግጥ ሱራፌልን ትወደዋለች። ያው አንዳንድ ነገሮች ስላላስተማመናን ነው። ለዚህ ሁሉ ደግሞ ያኔ ዶክተር ሮቤል ነው ተጠያቂው።
እና እንግዲህ ቤዛ ለምንድን ነው ግን እያሳዘነኝ ያለው ትላለች። ቤዛ ጠንከር በይ፣ ለዚህ አስመሳይ ብለሽ ሁለተኛ ደግሞ ህይወትሽን ዳግመኛ መጉዳት የለብሽም ትላለች። ሉሲም እንግዲህ ለአያቷ ትደውልና ደህና ነሽ ወይ አያቴ? እኔ እኮ ከዚህ ስጋቱ ሊገለኝ ነው ትላታለች። ሉሲም እንግዲህ አይ እስካሁን እንኳን አላገኘኝም፣ አሁንም ሊያገኘኝ አይችልም ጥሩ ቦታ ስላለሁኝ ትላት ብላ ትነግራታለች። እንግዲህ ሉሲ የሚያስጨንቃት ደግሞ እንግዲህ ያኔ አሸበር የሚባለው ሰውዬ ነው። አሸበር እንግዲህ ሉሲን በግድ ካላገባው እያለ እንግዲህ አያቷን ስለሚያስጨንቃት ነው። ሉሲ እንግዲህ አያቷ ጋር እያወራች ሳለ እንግዲህ ሳሚ ሲመጣ ቆይ አያቴ መልሼ ልደውልልሽ ብላ ስልኩን ትዘጋለች። ሉሲ ምንድን ነው ሳሚ ትለዋለች። ሳሚ ምንድን ነው ስትለው እንግዲህ ሲላት እንዴ ከዚህ ልታድር ነው እንዴ ትለዋለች። ሳሚም ምን ችግር አለ ሲላት ገና እኮ አልተጋባንም ትለዋለች። ባንጋባስ አንድ ቤት ውስጥ እየኖርን አይደለ ሲላት እንግዲህ ሉሲ አዎ ባንጋባ አንድ ቤት ውስጥ ብንኖር ግን አብረን ተኝተን አናውቅም ትለዋለች። እንግዲህ ሳሚን ከዚህ ክላስ ውጣ ሌላ ቦታ ተኛ ስትለው እንግዲህ ሳሚም እንዴ ሶፋውም ተይዟል የልተኛ ሲላት እንግዲህ ሉሲም የራሱ ጉዳይ በረንዳ ላይ ሄደ መተኛት ትችላለህ ትለዋለች። እንግዲህ ሉሲን ለማናደድ ወይም ለማስቀናት ስለፈለገ እኔ ምን አገባኝ ወይ ከሉላ ጋር ወይ ከቤዛ ጋር ጠጋ በሉልኝ ብዬ ሂጅ ተኛለው ይላታል። መቼም ከሱራፊል ጋር ተኛ አትለኝም ስትለው እንግዲህ ሉሲም እውነት ከነሱ ጋር ልትተኛ ነው ወይ ትለዋለች። እና ታዲያ አንቺ እንዳልሽኝ ወጥቼ በረንዳ ላይ እንዳድር ነበር እንዴ? ነገራችን ላይ የነቤዛ ክፍል በጣም ነው የሚመቸው፣ አልጋው ራሱ ሰፊ ነው ይላታል። እንግዲህ ይሄ ሳሚ እንግዲህ ሉሲን ለማስቀናት ስለፈለገ ነው እንደዚህ የሚላት። ስለዚህ መሀላቸው ገብቼ ለጥ ብዬ እተኛለሁኝ ይላታል። ደናደሪ ኩቻዬ ብሎ እንግዲህ ሲወጣ እንግዲህ ሉሲም ቁጭ በል ቆይ አንተ ግን ትንሽ አታፍርም እንዴ ትለዋለች። እኛ ከዚህ አስቀምጠህ ባለቤቷ እያለ አንተ ሄደህ ክፍል የምትተኛው እና ታዲያ ምን አባት ይላል እጮኛዬ ሳታፈር ውጣ ካለች ታዲያ የት እጅ ላደርግሽ ትፈልጊያለሽ? ይህም እንግዲህ እሺ ውጣ ስትለው እንግዲህ ሳሚም እሺ ሉሲዬ ደህና ደሪልኝ ብሎ ሲሄድ አይ እኔ ወደ ውጭ ውጣ አላልኩም እዚሁ ግባ ካልጋው ላይ ውጣና ተኛ ትለዋለች። በመጨረሻ ሉሲ እንግዲህ ያው እንደዛ ወደ ከነ ቤዛና ከነ ሉሲ ማናት ይቺ ሉላ ሲላት እንግዲህ እውነት ስለመሰላት እንግዲህ በዛ ስለቀናች እንግዲህ ከዚህ ተኛ ትለዋለች። ሳሚም እንግዲህ በነገራችን ላይ ሉሲ ይሄ አሸበር የሚባለው ሰውዬ ከነገርሽ በላይ በጣም ኃይለኛ ነው፣ እንዴት ነው የሚያስፈራው ይላታል። ሳሚ ይህ ቀልድ እኮ አይደለም፣ እኔ ሳልተኛ በቁሜ እየቃዠውኝ አንተ ተቀልዳለሁ ትለዋለች። እንግዲህ ሉሲም እንግዲህ ቆይ እስከ መቼ ነው ከዚህ ቤት የምንቆየው ስትለው እንግዲህ ምን ነው አስጨነቀሽ? ያ አሸባሪ ማነው አሸባሪ የሚባለው እኮ በአጋጣሚ ነው ተመልሶ ወደዚህ ቤት የመጣው ሲላት እንግዲህ ሉሲም አጋጣሚውን መንጣቱን እንደታወቅ ትለዋለች። እንደዛ ባይሆንማ እኮ ተመልሶ ወደዚህ ቤት ይመጣ ነበረ። ደግሞም ታውቂያለሽ አንቺን ለማግኘት እስከዛሬ ምንም አይነት ሙከራ አላደረገም። እዚህ አልፈለገሽም። ከዚህ ቤት የመጣው ግን በአጋጣሚ ነው ይላታል። ነገር ግን አሸበር እንግዲህ ወደነ ቤዛ ቤት የመጣው አጋጣሚ ሳይሆን እንግዲህ ሱራፌልን ላይ ነው። አሸበር እንግዲህ ወደ አዲስ አበባ የመጣው አንድና አንድ እንግዲህ ሉሲን ካለችበት እንግዲህ አንጠልጥሎ ለመውሰድ ስለፈለገ ነው። ሉሲም እንግዲህ ያው ስለምትቀና እና ታዲያ ከዚህ የምንቆየው ቤዛን ለመጠበቅ ነው፣ ለእኔ አስበህ አይደለም ስትለው ሳሚም ያው ቤዛን ያለችበትን ሁኔታ መቼም ታውቂያለሽ አይደለ ሲላት እንግዲህ ሉሲም ያነ አሸበር አሁንስ መጥቶ በወሰደኝና በተገላገልኩኝ እዛ እንግዲህ ወደ ክችን ስትሄድ እንግዲህ ሉሲ ቁርስ እየሰራች ስለነበረ እንዴት አደርሽ ሉሲ ትላታለች። ሉሲም ቤዛን ምን ነው እንቅልፍ ዛሬ ተኝተሽ አላደርሽም እንዴ ትላታለች። አይ ተኝቼ አላደርኩም እያሰብኩ እየተጨናነኩ ስትላት ሉሲም እኔ ባክሽ እየቃሸው አይደለ ያደርኩት እኔስ መቼ ተኛሁ? ገርመው ነገር እኮ ከእንቅልፌ በምነቃበት ሰዓት እኮ እጮኛዬን አጣዋለሁ ስትል እንግዲህ
ቤዛም ያው ሳሚ እኔን ከጥላቶቼ ለመጠበቅ ስለፈለገ ያው ከጎኔ ነው ትላታለች። አይገርምሽ ከ30 ጊዜ በላይ የሆነን ክፍሌ እየመጣ ቸክ ሲያደርገኝ የነበረው እንግዲህ ሉሲ ስትቀና ስታያት ቤዛም ሳቅትለና ይቺ ቅናትሽ እኮ ናፍቃኝ ነበረ ያን ሽብሩ ከዚህ ቤት ተመልሶ እንዳይመጣ ታደርጋለሽ ብላ እንግዲህ ቤዛን ትጠይቃታለች። ቤዛም ስለዚህ አሁን ጊዜ ስላለን ስለሱ ልትነግሪኝ ትችያለሽ? ግን ሳሚ ምንም ነገር አልነገረሽም አይደል? አረ ምንም አልነገረኝ። ቆይ ከሱራፌል ዘመድ ጋር የት ነው የምትተዋወቁት? አረ እኔ የታውቀዋለሁ፣ ግን ሳሚ ግን ምን አይነት ነው? እንደዚህ አይነት ሚስጥር ነገር እንዴት አልነገረሽም? ሉሲ አትፍረጅበት፣ ሁላችንም እኮ በራሳችን ሀሳብ ተጠምደናል። ቆይ ግን ሰውየው ማን ነው ብላ ትጠይቃታለች። ሲም እንግዲህ እኔን ከዚህ ለመጥለፍ ብዙ ኪሎ ሜትሮችን አቋርጦ የመጣ ሰው ነው። አልገባኝም ስትላት እንግዲህ ሉሲም እኮ ታዲያ ሳሚ ሳይነግርሽ እንዴት ልታውቂ ትችያለሽ? እና አንቺ ብትነግሪኝ ችግር አለው ወይ ትላታለች። እንግዲህ ሉሲም ይበልጥ እሱ ቢነግርሽ ጥሩ ነበረ፣ ነገሩ የእኔ ጉዳይ የእሱ ጉዳይ ሆኖ መቼ ያውቅና ነው። ሰውየው የሆነ ነውጠኛ ነገር ሳይሆን አይቀርም እና ደግሞ እኔን እኮ የአባቱ ገዳይ እኮ አደረገኝ ትላታለች። የሱራፌል ወንድም ነው እንዴ ብላ ትጠይቃታለች። እርግጠኛ ነኝ በሮቤል ወጥቶ መሆን አለበት። ቤዛም የሱራፌል አይሻልም ብለሽ ነው? አንደኛውን እኮ ፊት ለፊት የሚያጠቃሽ ጠላት ይሻላል። ሲም እንግዲህ ግን ቆይ በዚህ ልክ እያስመሰለ ያለ ይመስልሻል ወይ ስትላት፣ ቤዛም ማለት ማታ ውሃ ጠምቶ ወደ ክችን ሲሄድ ከዛ ላይ ቁጭ ብሎ እያለቀሰ ነበር። ሁኔታውን ሳየው ልቡ እየተሰበረ ይመስለኛል ትላታለች። በእርግጥ ሱራፌል ያሳዘናል። ምክንያቱም በአሁኑ ሰዓት እንግዲህ ሳሚም ሆነ ቤዛ እንዲሁም ደግሞ የገዛ ወንድሙ ሊረዱት አልቻለም። እንግዲህ መጀመሪያ እንደምናውቀው ወደ ቤዛ ህይወት የገባው ለበቀል ነበረ። ነገር ግን ቤዛን እየዋለ እያደረ ሲሄድ እንግዲህ ከበቀል ፍቅር ይበልጣል ብሎ እንግዲህ ቤዛን አፈቀራት፣ ወደዳት። ከዛ በኋላ ቤዛንም እንግዲህ ያ ቲጂ ጋር ብዙ ነገር ቢያደርግ ቲጂንም ከዚህ ቤት ውጭ ብሎ አባረረ። ነገር ግን አሁን አንድ ሰው እንኳን የሚረዳው ሰው እንግዲህ ሱራፌል አጥቷል። በእርግጥ እንግዲህ ያው ያሳዝናል። እንግዲህ ያየችው ሁላ ከሱራፌል የሚያወራውን ሁላ እንግዲህ እያለቀሰ ተጸጽቶ እንግዲህ እንዲሁም ወንድሙን እንግዲህ ማለት በወንድሙ ሲናደድ ያ ሁሉ ሰምታ እንግዲህ ለቤዛ ስትነግራት እንግዲህ ቤዛም እንግዲህ አይ ሱራፌል እንግዲህ ማስመሰሉን ችሎበታል ትላታለች። ሉሲም አይ ይህ ነገር እውነቱን ቢሆንስ ትላታለች። ምናልባት ሱራፌል እሱ ልክ ቢሆንስ ይቅርታ አድርግልኝና አሁንም ቢሆን እህትሽ ሉላ ላምናት አልችልም ብላ እንግዲህ ትነግራታለች። ቆይ እሷ ምን አደረገ? በአጋጣሚ እህቷ መሆኗን አወቀች። ከዛ ወደዚህ ቤት መጣች። ምናልባት የተነገረሽ ታሪክ ውሸት ቢሆንም ነገር ግን አመጣጧ እንደዛ አይመስለኝም። እንግዲህ ከዚህ ቤት ያመጣቻት ቲጂ ናት። ስለዚህ ቲጂ ላይ ነው እንጂ ሉላ ላይ ምን ለውጥ ሊያመጣ ይችላል? ማንኛውም ከተጠራጠርሽ አይቀር ሁሉንም ከሆነ መልካም ነው። እንግዲህ መቼም ተጠራጠሪ ካልሽ አንቺንና ሱራ ይሄ ሳሚን አያካትትን ስትላት እንግዲህ ሉሲም እንግዲህ ሞኝ አትሁኝ እንጂ ቤዛ አድብቶ ከሚመጣ ጥላት ፊት ለፊት ያለው ጥላት ይብሳም ብለሽኝ የለ ቤዛ ትላታለች። እንግዲህ ቤዛ ምንም ቢሆን ግን ሳሚን ልጠራጠርም አልችልም። ግን እኮ አንድ ሰሞን ያነ ሰው እኮ ሊገልሽ እንደነበር ታውቂያለሽ ስትላት እንግዲህ ቤዛም እንግዲህ ሉሲ ያኔ ሳሚ ያደረገበትን እኮ ምክንያት አንቺም ታውቂያለሽ። ለምንድን ነው ድጋሜ የምትጠይቅኝ? ይህ ሁሉንም ነው እንጂ ያልኩሽ ያንን እኮ ሳሚ መጥፎ ነው አላልኩሽም። ይልቅ ያን አሸብር እንዳይመጣ አድርጊ ከዚህ ቤት ምልሽ። እዚህ ቤት ተደብቀሽ እስከ መቼ ልትኖሪ ነው? ለምን ጉዳዩን ወደ ህግ አትወስጂው? ሲም እንግዲህ እንደዛ ካደረኩኝ ክፍለ ሀገር ያሉ ቤተሰቦቼን ይገልብኛል። ብሩ ማንም ሰው አያውቀውም። አንዴ ከተነሳ ሊያቆም አይችልም እና በጣም ኃይለኛ ነው ትላታለች። ነገሩ እኔም ለትንሽ ጊዜ ቢሆን አይቼዋለሁ።
አንቺ እንዳልሽውም እንግዲህ በሮቤል ወጥቶ ይሆናል ትላታለች ሉሲ። እንግዲህ በአሁኑ ሰዓት በጣም ፈርታለች። ምክንያቱም የፈራችበት ምክንያት እንግዲህ ይሄ አሸብር ነው። አሸብር እንግዲህ እኔ ከዚህ ብጠፋ አያቴን ደግሞ የሆነ ነገር ያደርግብኛል እያለች ነው እንግዲህ የተጨነቀችው። ቤዛ እንግዲህ ወደ ጠበቃው መሄድ አለብኝ ስትል ሉሲም እንዴ ለምን ትሄጃለች? መጀመሪያ ቁርስ በልተሽ ነው እንጂ መሄድ አለብሽው እና የሉሲ ምግብ አልናፈቀሽም እንዴ ስትላት፣ ቤዛም በእውነት ናፍቆኛን እናንተ ሁላችሁም ናፍቃችሁኝ ነበረ። እናንተ ለእኔ ከቤተሰብ በላይ ናቸው ትላታለች። እንግዲህ ሱራፌል ቁጭ ብሎ ነበር እና እንግዲህ ሳሚ ሲመጣ እንዴት አደርክ ሳሚ ይለዋል። ሳሚም ሰላም ይለዋል። ሱራፌልም ሉላ የለችም እንዴ ሲለውም የለችም እንዴ ሲል አላውቅም ይለዋል። ሱራፌልም ግን ለረጅም ሰዓት ከአክስቷ ጋር ስታወራ ነበረ። ሱራፌልም አላውቅም ግን የሆነ ነገር እየሸተተኝ ነው ያለው ይለዋል። ሜም ሱራፌል አልገባኝም ግን ይችል በዚህ ይህን ያህል እየጠላት ያለው ለምንድን ነው ይለዋል። ከዚህ ቤት የመጣው ሚስቴን ለመጠበቅ እንደሆነ አውቃለሁኝ። የእኔ ግን ትልቁ ስጋት ምናልባት ከተሳሳተ ሰው ሚስቴን እየጠበካት እንደሆነ ነው የሚገባኝ። ሳሚም ዛሬ ወደ ቤዛ ወደ ጠበቃው ልትሄድ ትችላለች። ምናልባት ከዛ ደርሳ ስትመለስ ነገሮች የመጨረሻ ይሆናሉ። ሱራፌልም እንግዲህ ምናልባትም ሌላ አዲስ ነገር ሊጀመር ይችላል ይለዋል። ሳሚም እንግዲህ ሱራፌልን የሆነ ነገር አዲስ ነገር ልትነግረኝ እንደፈለግ ግልጽ ነው። ሱራፌል ምናልባት ለመጨረሻ ጊዜ ጆሮዬን ልሰጥህ እችላለሁ፣ ምንድን ነው እስኪ ንገረኝ ሲለው፣ ሱራፌልም ሳሚ ይኸውልህ እኔ የቤዛ ጠላት አይደለሁም። ልነግርህ የሚችለው ያቺን ልጅ ዛሬም ነገም ሁሉ ጊዜም እኔ ቤዛን አፈቅራታለሁኝ። እያወሩ እንግዲህ ቤዛ ትመጣለች። ሉላ ክፍሏ ውስጥ የለችም ትላቸው። ሳሚም እንግዲህ ምናልባት መጸዳጃ ወይም ሻወር ትሆናለች ሲላት፣ እንግዲህ ቤዛ ሁሉም ቦታ ፈልጊያታለሁ የለችም ትለዋለች። ሱራፌልም ዛሬ ከጠበቃው ጋር ቀጠሮ እንዳለሽ ሁሉንም ነገር ታውቃለች። ሳሚም እንግዲህ በጭሆት እንግዲህ ሱራፌል ተረጋጋ እንጂ ምን ሆነሃል ይለዋል። እንግዲህ ቤዛንም ተረጋጊ ይላል። እንግዲህ ሱራፌል እንግዲህ ሳሚ ሱራፌልን እንግዲህ በእርግጥ ያው ሱራፌል ለሳሚ ስለደበቀው ቤዛ እንግዲህ ሐኪም ቤት እንደነበረ ያን ስለደበቀው ነው እንግዲህ ሱራፌል የሳሚ ሱራፌልን ያላመነበት ምክንያት። ነገር ግን አንዳንድ ጊዜ አንድ ሰው ሁሉ ጊዜ ሲያጠፋ ያ ሁሉ ጊዜ አንድ ጊዜ ካጠፋ ሁሉ ጊዜ እንደሚያጠፋ አድርገን ባንወስድ ጥሩ ነው። ነገር ግን አሁን ላይ እንግዲህ ሱራፌል የገመተው ነገር ያው ልክ ሆኖ አግኝተነዋል። ቤዛ ተረጋጊ፣ አካበርሽ እኮ ሁሉን ነገር ሲላት፣ እንግዲህ ቤዛ እንግዲህ እንዴ ከጠበቃው ጋር ወደ ልኮ ሁሉን ነገር እንድናስተካከል ነግሬያን ነበር ዛሬ ስትል እንግዲህ ከየት መጣ ያልታሰበች እንግዲህ እነሱ ሱራፌል ይከዳናል ሲሉ፣ ነገር ግን በስተ መጨረሻ እንግዲህ ሉላና እንግዲህ አክስቷ እንግዲህ ቤዛን ይከዷታል። እንግዲህ ይቺ ዘርፌ የምትባል እንግዲህ እስከ ዛሬ አሞኛን የኩላሊት ታማሚ ነኝ እያለች እንግዲህ ሉላን ስትዋሻ ከርማ እንግዲህ ዘርፌ ከቤቱ ትመጣለች። ፊልም ሲያያት እንግዲህ ወይዘሮ ዘርፌ ሲላት እንግዲህ ዘርፌም ቤቴ ምን እየሰራችው ነው ትላቸዋለች። እዛም ቤቴ ማለት አልገባኝም፣ ቆይ አንቺ ማነች ስትል እንግዲህ ይኸውልሽ እሷ የሉላ አክስት ዘርፌ ማለት እሷ ናት ይሏታል። እንግዲህ ለማንኛውም ጠበቃው ጋር መሄድ አያስፈልግም ብላ እንግዲህ የያዘችውን እንግዲህ ወረቀት ለቤዛ ትሰጣታለች። ቤዛም ምንድን ነው ስትል እንግዲህ ሱራፌልም ቆይ አንቺ እኔ ላንብበው ሲል እንግዲህ ቤቱ የቤዛ እንግዲህ ያላት ሙሉ ለሙሉ እንግዲህ ቤት የለ፣ ያው ሆቴሏ የለ፣ እንዲሁም ገንዘቧ የለ፣ በዘርፌ ስም ሙሉ ለሙሉ ዘርፌ በራሷ ስም አዙራው ነበረ። በዚህ ጊዜ እንግዲህ ቤዛ ራሷን ስታ ትወድቃለች። ዘርፌም እንግዲህ ይኸውላችሁ ልጄ ሉላ እንግዲህ ሙሉ ለሙሉ ያለውን ገንዘብ ሀብት በሙሉ በስሜ ያዞረችልኝ ዶክሜንት ነው ህይወት ትላቸዋለች። አሜን ምን ይላል እንግዲህ ዘርፌም ለማንኛውም የዚህ ጨዋታ ማስተር እኔ ነኝ ትላቸዋለች። እዛም ይሄ ሊሆን አይችልም ስትል እንግዲህ ዘርፌም በእርግጥ ሉላን
ቤዛ ሁኚ ብሎ እንግዲህ እንትን ማሳመን በጣም ከባድ ነበረ። መጨረሻ ያው አንቺ ነው እንጂ ለሀብትና ንብረትሽን በእኔ ስም አዙራልኛለች ስትል እንግዲህ ሁሉም ተደናግጠው ነበረ። በእርግጥ ሱራፌል ከመጀመሪያው አንስቶ እንግዲህ ተጠራጥሮ ነበረ እና ታዲያ እስከ ዛሬ ታመሻን የተባለው ሲላት እንግዲህ ዘርፌ ሁሉም ውሸት ነው ማ ነበረ የዶክተሩ ውጤት ያኔ የኩላሊት ታማሚ እያልኩ ሙሉ ለሙሉ ውሸት ነበረ። እንግዲህ ዘርፌም እንግዲህ ቤዛን እንግዲህ ቤቴ ለቃችሁ ልኝውጡ አንቺ ብቻ መኖር ትችያለሽ ስትላቸው እንግዲህ እነ ቤዛም ሳሚም እንዲሁም ሱራፌልም እንግዲህ ወደ እነ ሳሚ ቤት እንግዲህ ተያይዘው ይሄዳሉ። ቤዛም እንግዲህ እንዴ ቆይ ሱራፌል ዝም ብለን ቁጭ ልንል ነው ወይ ስትል እንግዲህ መጀመሪያ አንቺ ተረጋጊ፣ በህግ እንሄዳለን፣ እሱ ካልሆነ ደግሞ በጉልበት እናደርገዋለን እያለ እንግዲህ ሱራፌል ከጎኗ ነበረ። ቤዛም እንግዲህ ሱራፌልን በጣም ይቅርታ አንተን አላመንኩም ነበር ስትለው እንግዲህ ሱራፌልም ችግር የለውም እረዳሻለሁ፣ አንቺ በማግኘትሽም በማጣትሽም እኔ ከአንቺ መለየት አልችልም ሲላት፣ ቤዛም እባክህ ሱራፌል አብረህኝ እንድትሆን ጥለኸኝ እንዳትሄድ ስትል ሱራፌልም የትም ትችሽ አልሄድም እኔ አፈቅርሻለሁኝ እወድሻለሁኝ ቤዛዬ ይላታል። እንግዲህ ቤዛና ሉላ ይች ሱራፌል አብረው እያወሩ እንዴት ትከዳኛለች? እስከ ትናንትና ማታ እኮ ምንም ነገር ያለች ነገር የለም እያለች እንግዲህ ሉላ እንግዲህ ትመጣለች። ሉላን ሲያዩት እንግዲህ አንቺ ምን ልትሰሪ መጣሽ ሲሏት እንግዲህ ሉላም እባካችሁ ተረዱኝ፣ እኔም በአክስቴ ተታልሌ ነው፣ አክስቴ ናት እንደዚህ ያደረገችኝ ያታለለችኝ ስትል እንግዲህ ቤዛም አሁን ከዚህ ሂጂ፣ ማንም ሊያምንሽ አይችልም፣ እንዳንቺ አይነት እህት የለኝም አጭበርባሪ፣ እኔ እኮ አምኜሽ ነበረ እህት አገኘው ብዬ ተደስቼ ነበር ስትላት እንግዲህ ሱራፌልም ከመጀመሪያውም እኮ አንቺ የእህቴ ገንዘብ የኔ ነው እያልሽ ነበር፣ እኔ ጠርጥሬ ነበር፣ ምን አይነት ሰው ነች ሲሏት እንግዲህ አሁን አንፈልግሽም ሂጂልን ሲሏት፣ ሳሚም በአጋጣሚ ይመጣና ሳሚም በፍጹም የትም መሄድ የለባትም ያደረገችውን በሙሉ ትናገራለች ይሏታል። እንግዲህ ይቺ ሉላን እንግዲህ ማንም አላሰቧትም ነበር። እነሱ እንግዲህ ወይም ሉላ በራሷ ስም አድርጋ ቤዛ ስትመጣ ወደ ቤዛ ስም ታዞራለች ነበር የተባለው። ነገር ግን ሉላ እንግዲህ እንዳላሰቧት አክስቷ እናቷ ማልናት አሳድጋታለች አምናን ነበረ። ከዛ በኋላ ንብረቱን እንግዲህ በአክስቷ ነበር ያደረገችው። ሉላም አክስቷን ስትጠይቃት እንግዲህ አክስቷም እኛ ይሄ አይገባንም እንዴ እኛ እኮ ይሄ ይገባናል፣ ስለዚህ ቤዛን ተቀመጭ እኮ ብያን ነበር እምቢ ብላኝ ነው ስትል፣ ሉላም አይ ይሄ ከመጀመሪያው እኔ ነኝ ያጠፋሁት፣ አሁንም ራሴ ቢሆን አስተካክዬ ንብረቱ ሙሉ ለሙሉ ወደ ቤዛ አዞርላታለሁኝ፣ ነገር ግን የተባበሩሽን ዶክተሮችን በሙሉ እከሳቸዋለሁ ስትላት፣ ዘርፌም ችግር የለውም እነሱን ክሰሺ እኔን ተይኝ እንጂ ስትል፣ እሺ ገንዘቡን ለመሆኑ የት አግኝተሽ ነው ስትላት እንግዲህ ዘርፌም ቲጂ የምትሰጠኝን ገንዘብ ነበር ስሰጥ የነበረው ለዶክተሮቹ ብላለች። ስለነበረው ቆይታ እናመሰግናለን።